ምናልባትም በወቅቱ መጋቢት 4 ቀን ባህር ዳርን ጨምሮ በመላው አማራ ክልል የተተኮሰው ጥይት በብዛቱ ሩሲያ ክሪሚያን በቀላቀለችበት የጦርነት ዘመቻ ከተተኮሰው ሁሉም ሊበልጥ ይችላል። በሰሜኑ ጦርነት ደብረ ጽዮን ተያዘ በሚል ዜናና የድል አድራጊነት ተኩስ በአማራ ክልል 75 ሰዎች በተሳሳተ አተኳኩስ ሲገደሉ በአፋር 4 ሰዎች መገደላቸውን አስታውሳለሁ። የተገደሉ ንጹሃን የተተኮሰው ጥይት ሲደማመር አሜሪካም የቬኔዙዌላን ፕሬዝዳንት ለመያዝ ካደረገችው ኦፕሬሽን ሁሉ ይበልጣል። እንደ አንድ ጋዜጠኛም ዛሬም የሚገርመኝ ነገር ግን ያን ያህል የድል አድራጊነት ተኩስ ሲተኮስ ያደረው ደብረ ጽዮን ሳይያዙም ነበር። ይህ ሁሉ ሲሆን እንደ ጋዜጠኛም በአካባቢው ነበርኩ። እንደ ድል ሆኖ ደግሞ የቬኔዙዌላው ፕሬዝዳንት በአሜሪካ ዴልታ ኃይል በሲአይኤ አቀናጅነት ሲያዝ ደግሞ አሜሪካ ነበርኩ። አሜሪካውያን ኒኮላስ ማዱሮ በሀገራቸው ወታደሮች ተያዘ የሚለውን ዜና ሲሰሙ ብዙ አልተደነቁም። እንደ ኢትዮጵያውያኖቹም የደስታ ተኩስ ቀርቶ ማዱሮን ለማየት ወደ ኒውዮርክ ሄደ የለም። ይልቁንም ፕሬዝዳንታችን የሰውን ሀገር ሉዓላዊነት ጥሶ እንዴት ማዱሮን ያስሯል የሚል ጥርጣሬ አዘል ጥያቄ ሲያነሱ ሰምቻለሁ። ማዱሮም የአሜሪካን ኢንቨስተሮች ሀብት ወርሷል። የአሜሪካ ጠላቶችን እነ ቻይናን፣ ኢራንንና ሩሲያን ጎትቶ አሜሪካ ጫፍ ላይ አድርሷቸዋል። ያም ሆኖ ግን አሜሪካውያን ማዱሮ ተያዘ ሲባል ኢትዮጵያውያን የራሳቸው ዜጋ ደብረ ጽዮን ተያዘ እንደተባለው ሲደሰቱ አልተመለከትኩም። በኢትዮጵያ ያለው የጥላቻ ኃይል መናናቅ፣ መጠላለፍ፣ መፈራረጅ፣ መገዳደል፣ መበላላትና የሰብአዊ ርህራሄ ጦት አሜሪካ ሆኜ ሳየው ገዝፎ ይታየኛል። የኢትዮጵያ መንግስት አንድም ወታደር ሳይሞትበት ኢሳያስ አፈወርቄን አሊያም የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን እንደ ማዱሮ አስሮ ቢያስመጣው በኢትዮጵያም የሚፈጠረውን ለአንድ አፍታ እያሰብን ሰውነትና የፖለቲካ አረዳዳችን በእኛና በአሜሪካውያን ዘንድ ምንና ምን የሚለውን የተግባር እውነቶችን እያነሳው ጥቂት ልላችሁ ወድጃለሁ። መንገዴን ጀምሬያለሁ። አብራችሁን ተጓዙ። የደብረ ጽዮንና የኒኮላስ ማዱሮ ጉዳይ በዓለም አቀፍ ደረጃም በ21ኛው ክፍለ ዘመን በርስ በርስ የወንድማማቾች ውጊያ ሚሊዮኖችን የበላ ጦርነት ከተነሳ በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሚስተካከል ስለመኖሩ ለማንሳት ይከብዳል። በዛም ሚሊዮኖች በበላው የሰሜኑ ጦርነት ጁንታውን በለው መንጥረው አርመው ውቀው ደምስሰው በሚባልበት የእብደት ጊዜ ጋዜጠኛ ሁኜ ጉዳዩን በቅርበት ከሚከታተሉት መካከል አንዱ ነበርኩ። በተለይ ዛሬም ድረስ የማረሰው ነገር ቢኖር መጋቢት 4 ቀን 2013 በመላ ሀገሪቱ የነበረውን ክስተት ነው። የፌዴራል ኃይል መቀሌን ህዳር 19 ቀን 2013 ዓ.ም መቆጣጠሩን አሳወቀም። ጦርነቱ የፈነዳው ጥቅምት 24 ቀን 2013 ዓ.ም ነበር። በወቅቱ በፌዴራል መንግስቱ በኩል በሁለት ሳምንት ውጊያም መቀሌን ተቆጣጠርን፣ ጁንታው ጠፋ ተብሎ በኩራት ተነገረም። መገናኛ ብዙሃንም የዘገባ አቅጣጫ ወስደው የድል ብስራት ተብሎ ዳንኪራ ተገባም። ምሁራን የተባለ ሁሉ ወደ መገናኛ ብዙሃን እየተጠሩ ህወሓትን እንዳይሆን አድርገው ሞቀሱ። አንጋፋው ፖለቲከኛም አቶ ስብሃት ነጋም ከተንቤን በረሃ በእንጨት ተይዘውና እንዳይሆኑ ሆነው ያም እድሜና ስልጣን የሰጣቸው ሞገሳቸው እንደ ምሽት ጀንበር ደብዝዞ እጅ ሰጠው ታዩ። እነ ስዩም መስፍንና አባይ ፀሐዬ የተሰዉበትን ምስል በውስጥ መስመር ለአክቲቪስቶቹ ተልኮም ለህዝብ እንዲወጣ ተደረገም። ከዚህ ሁሉ ድርጊት በላይ ግን አንድ ልብ ያልተባለና የብዙ ንጹሃንን ህይወት በሰላማዊ ከተሞች አደባባይ ላይ የነጠቀው ድርጊት ዛሬም መልስ ያላገኘውለት ጉዳይ ሆኗል። በወቅቱ የትግራይ ክልል ርዕሰ መስተዳድር የነበሩት ዶክተር ደብረጽዮን ገብረ ሚካኤል መጋቢት 4 ቀን 2013 በመከላከያ ሰራዊት ቁጥጥር ስር ዋሉ የሚል ዜና ተለቀቀም። የመረጃው ምንጭ ደግሞ በአማራ ክልል የዋግ ኽምራ ዞን የሰቆጣ ወረዳ ኮሙኒኬሽን ነበር። በወቅቱም የሰቆጣ ወረዳ ኮሙኒኬሽን ጁንታው ደብረ ጽዮን በቁጥጥር ስር ውሏል ካለ በኋላ ሌሎች የፌስቡክ አርበኞች ደግሞ ደብረ ጽዮን ገብረ ሚካኤል ባህር ዳር ተይዞ ታሰረም፣
አዲስ አበባ ታሰር እያሉ ጻፉ። ይህን ዜና ተከትሎም መጋቢት 4 ቀን ሙሉ በሙሉ አዳሩን በርከት ያሉ ከተሞች በደስታ ተኩስ ሲናጡ አደሩ። ምናልባትም በወቅቱ መጋቢት 4 ቀን የተተኮሰው ጥይት በብዛቱም ሩሲያ ክሪሚያን ከቀላቀለችበት የጦርነት ዘመቻ ከተኮሰችው ሁሉም ሊበልጥ ይችላል። በደብረ ጽዮን መያዝ በተተኮረም የድል አድራጊነት ተኩስ በአማራ ክልል 75 ሰዎች በተሳሳተ አተኳኮስ ሲገደሉ በአፋርም 4 ሰዎች ተገድለዋል። በጠቅላላም ደብረ ጽዮን ተያዘ በተባለ ዕለት በተተኮሰ የደስታ ጥይት 120 ያህል ሰዎች ሕይወታቸውን አጥተዋል። የተገደሉ ንጹሃን የተተኮሰው ጥይት ሲደመር አሜሪካም የቬኔዙዌላውን ፕሬዝዳንት ለመያዝ ካደረገችው ኦፕሬሽን ሁሉም የሚበልጥ ይመስላል። በሚገርም ሁኔታ ያን ያህል የድል አድራጊነት ተኩስ ሲተኮስ ያደረው ደብረ ጽዮን ሳይያዙ ነበር። በሳምንቱ ተማረከ፣ ተገደለ የተባለው ደብረ ጽዮን በቪዲዮ በቅርብ ቀን ቀርቦ ትግራይን ነፃ አውጥተን 4 ኪሎን እንጨብጣለን ሲል ተናገሩ። የደስታው ተኩስ ስሜት ረገበም። ከዚያም ደብረ ጽዮን አድዋ ስላሴ ተቀበረም። ደብረ ጽዮን በድሮን ተመቶ እግሩ መቀሌ ገብርኤል ጭንቅላቱ አዲግራት ማርያም ተቀበረ እየተባለ የውሸት መረጃ ተናፈሰም። ያን ጊዜም የደብረ ጽዮን መያዝና መገደል ኢትዮጵያን እንደ አሜሪካ ገናና፣ እንደ ስዊዘርላንድ የሰላም ምድር፣ እንደ ሉክሰምበርግ ሀብታም ሊያደርጋት ነው ያስብልም ነበር። ደብረ ጽዮን ተያዘ የተባለ ዕለት መጋቢት 4 ቀን 2013 በባህር ዳር የነበርኩ ሲሆን በወቅቱ 8 የሚደርሱ ሰዎች ለደስታም በተተኮሰ ጥይት ሞተዋል። በቀጣዩ ቀን ደብረ ጽዮንም አልተያዘም። የባህር ዳርና አካባቢው ነዋሪም በደስታ የተገደሉ ወጣቶችን ለመቅበር ለቅሶ ዋለም። እንደ ዕድል ሆኖም የቬኔዙዌላው ፕሬዝዳንት በአሜሪካ ዴልታ ኃይል በሲአይኤ አቀናጅነት ሲያዝም አሜሪካ ነበርኩ። አሜሪካውያን ኒኮላስ ማዱሮ በሀገራቸው ወታደሮች ተያዘ የሚለውን ዜና ሲሰሙ ብዙ አልተደነቁም። እንደ ኢትዮጵያውያኖች የደስታ ተኩስ ቀርቶ ማዱሮን ለማየት ወደ ኒውዮርክ ሄደ የለም። ይልቁንም ፕሬዝዳንታችን የሰውን ሀገር ሉዓላዊነት ጥሶ እንዴት ማዱሮን ያስራል የሚል ጥርጣሬ አዘል ጥያቄ ሲያነሱም ሰምቻለሁ። ማዱሮም የአሜሪካን ኢንቨስተሮች ሀብት ወርሷል። የአሜሪካ ጠላቶችን እነ ቻይናን፣ ኢራንንና ሩሲያን ጉትቶም አሜሪካ ጫፍ ላይ አድርሷቸዋል። ያም ሆኖ ግን አሜሪካውያን ማዱሮ ተያዘ ሲባል ኢትዮጵያውያን የራሳቸው ዜጋም ደብረ ጽዮን ተያዘ እንደተባለው አልተደሰቱም። በኢትዮጵያ ያለው የጥላቻ ኃይል መናናቅ፣ መጠላለፍ፣ መፈራረጅ፣ መገዳደል፣ መበላላትና የሰብአዊ ርህራሄ ጦት አሜሪካ ሆኜ ሳየው ገዝፎ ይታየኛል። የኢትዮጵያ መንግስት አንድም ወታደር ሳይሞትበት ኢሳያስ አፈወርቂን አሊያም የግብፁን ፕሬዝዳንት አብዱልፈታን አልሲሲን እንደ ማዱሮ አስሮ ቢያመጣው በኢትዮጵያም የሚፈጠረውን አሁን ላይ ሁኜም ለአንድ አፍታ ማሰብ ጀምሬያለሁ። ታሪክ ተሰራ የተባለም ከሽጉጥ እስከ መድፍ ይተኮሳል። የድጋፍ ሰልፍ ይደረጋል። ለወራት ግርግሩ ይቀጥላል። 300 ሺህ የሚደርስ ሰራዊትና 300 ቢሊዮን በርሜል ነዳጅ ያለው ማዱሮ ተይዞ ግን ለአሜሪካውያን ምናቸውም አልሆነም። በኒውዮርክ ጎዳናዎች የሚንቀሳቀስ አሜሪካዊ ሁሉም ወደ ስራው እንጂ ተቀምጦም ጀብድ አያወራም። ታሪክ እንደ ማስቲካ ያላምጥም። አሜሪካውያን ሩጫቸው ሁሉም ከነገ ጋር እንጂ ከትናንት ጋር አይደለም። ከወር በፊት ወደ ቺካጎ ዩኒቨርሲቲ ያወራ አንድ ባልደረባዬ ስለ ኢትዮጵያ ሁኔታም ከአንዲት ፕሮፌሰር ጋር እንደተነጋገረ አጫውቶኛል። በሰሜኑ ጦርነት አሁንም በአማራ ክልል ባለው የእርስ በርስ ጦርነት በጠቅላላ በ7 ዓመታት ውስጥ በኢትዮጵያ በትንሹም ወደ 800 ሺህ ንጹሃን እንደተገደሉ መረጃ መለወጣቸውን ነግሮኛል። ፕሮፌሰሯ ይህንን ስትሰማ በጉንጯ እንባዎቿ አፈሰሱ። እኔ በዚህ ሁሉ ሞት ባዝንም አንብቼ ግን አላውቅም ሲል የቅርብ ባልደረባዬ ነግሮኛል። የሀበሻ ርህራሄ ምን እንደወሰደው፣ መጨካከኑን ማን እንዳመጣው፣ በእኛ ሀገር አጉል ጀብድን ማን እንዳበዛው መጨነቅ የጀመርኩትም በዚህ ወቅት ነበር። የቬኔዙዌላው መሪ ማዱሮ ታህሳስ 14 ቀን 2018 ዓ.ም ከትራምፕ ጋር ተደዋውሎ ነዳጅም ከፈለጋችሁ ለአሜሪካ ኩባንያዎች አስረክባለሁ፣ ቻይናንም ከቬኔዙዌላ አባራታለሁ ብሎም ነበር። ትራምፕ ግን ወይ ፍንክች ብለው ከካራካስ ወደ ኒውዮርክ በዴልታ ልዩ ኃይል አስመጥተውታል።
አምባገነን መሪዎች ሁሌም የሀገር ጥቅምን እንደ ስልጣን ማስጠበቂያ ይጠቀሙበታል። ማድሮም ይህንን ያደርጋል። ስልጣንን ለማርጋት ከቻይና ቢለጠፍም ከሩሲያ ጉያ ቢገባም በኢራን ትከሻ ቢንጠለጠልም ከሲአይኤ መነጽር ከፔንታገን ኃይል ሊያመልጥ አልቻለም። ይህ የአሜሪካን ልዕለ ኃያልነት ያሳየም ክስተት ቢሆንም አሜሪካውያን ከአሜሪካ ከዚህ በላይ ይጠበቃል በሚል አለያም ትክክል አይደለም በሚል ስለ ሁኔታው የሰጡት ግምት ያነሰ ነው። በኢትዮጵያ 4 ፋኖ እጅ ሰጠም አሊያም 4 መከላከያ ሲማረክ፣ አንድ የፋኖ መሪ ሲገደል አሊያም አንድ ካድሬ ሲመታ የሚሰማው ጩኸትና ፉከራም ዛቻና ወሬም አደንቋሪ ሆኗል። በሰሜኑ ጦርነት ወቅት አሜሪካን ህወሓትን ትደግፋለች በሚል ነጩ ፓላስ ወደ ነጩ ቤተ መንግስት በሚል 30 ሚሊዮን ሰው ፈርሞ ለጆ ባይደን እንዲገባ ተደርጎም ነበር። አሜሪካም እጅሽን አንሺ ከሚለው ፉከራ ባለፈም የዶናልድ ትራምፕ ንግግር ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ ለመውሰድ ዝግጁ ነን ሲል የኢትዮጵያ አየር ኃይል አዛዡ በወቅቱም ተናግረውም ነበር። መስከረም 7 ቀን 2012 ዓ.ም የአየር ኃይል አዛዡ ጀነራል ይልማ መርዳሳ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ንግግር በሀገር ሉዓላዊነት ላይ የተቃጣ በመሆኑ ይህንን ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ ለመውሰድ የኢትዮጵያ ኃይል ዝግጁ መሆኑን ለአዲስ ዘመን ጋዜጣ ገልጸውም ነበር። በወቅቱም የኢትዮጵያ አየር ኃይል አሜሪካ ጥቃት ከሰነዘረች ዋይት ሃውስ እንደሚመታ በይፋም በፋና በኢቲቪ በኢትዮጵያ ፕሬስ ድርጅት ተዘግቦ ነበር። እንዲህ አይነቱ ጉራም ዛቻም ፉከራ ድንፋታም ከየትና እንዴት እንደወረስነው ማሰላሰል የጀመርኩት አሜሪካም ከገባው በኋላ ነው። አሜሪካም ሰማዩን በሙሉ በሳተላይት የራሷ ባደረገችበት ሁኔታ አሜሪካን እመታለሁ ብሎ መዛትም የኢትዮጵያ መሪዎች ተለማምደውታል። አሜሪካም ብትቀርብን የነቀዘ ስንዴዋ ነው ያሉት ደግሞ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ነበሩ። እንዲህ አይነቱን የተንሻፈፈ ዲፕሎማሲ ያልተገራ ንግግር ጦርነት ሰባቂነትና መገዳደልን አድናቂ መሆኑን ሳስብ ነው። ሩሲያም ከዩክሬን ደቡብ ኮሪያን፣ አረብ ኤምሬትስን፣ ስዊዘርላንድን፣ ፊንላንድን የሚያክል ግዛት ወስዳ ወደ ሞስኮ ቀላቅላለች። ይህ በመሆኑ በአሜሪካ የማገኛቸው ሩሲያውያን የተለየም ጉራ የለባቸውም። ነገ እንዳንሸነፍ ዛሬም በተጨባጭ እንሰራለን ሲሉ አደምጣቸዋለሁ። ኢትዮጵያም የአሰብን ወደብ ብቻ 1000 ካሬ ሜትር ቦታ ከቀይ ባህር ብታገኝ ሊሰማ የሚችለውን ጉራም፣ ሊሰማ የሚችለውን ድንፋታም፣ ሊሰማ የሚችለውን ጀብደኝነት ሳስበው አሜሪካም የቬኔዙዌላ መሪና ሀገር ከተቆጣጠረችበት ሁሉ ሊበልጥ እንደሚችል ይሰማኛል። ጤና ይስጥልን።